ነበር ሀበቦታ መትቀትረ ቀትር ላይ 6 ሰዓት ላይ መምሬ በምትባል በአድባር ዛፍ ስር ተቀምጦ ሳለ በድንኳኑ ደጃፍ ሳለ እግዚአብሔር ለአብርሃም ተገለጠለት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1። እግዚአብሔር ቸርነትና እግዚአብሔር ቅዱስ ፈቃድ ጥሩ ያለች ደቂቃ የዕለቱን በዓል እንማራለን። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። በእውነት ዛሬ ታላቅ ኮከብ የሆነ የሃይማኖት አባት የሆነ አበብዙኃን የሆነ በእግዚአብሔር የታመነ የታላቁ አብርሃም በዓል ነው። በተለይ ደግሞ በአብርሃም ቤት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ መግባታቸው በስፋት የሚነገርበት ዕለት ነውና አስቀድሜ ጥቂት ስለ አብርሃም ቀጥሎ ስለ በዓሉ በመናገር እንደ እግዚአብሔር ቸርነት ትምህርቱን እንቋጫለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። የታላቁ አብርሃም ታሪክ በ3 ታላላቅ መጻሕፍት ላይ ተጽፏል። አንደኛው በኦሪት ዘፍጥረት ላይ ነው። ሁለተኛው በመጽሐፈ ኩፋሌ ነው። ሶስተኛው ያሻር በሚባለው በእነ ኢያሱ መጽሐፍ የተጠቀሰው መጽሐፍ ላይ በሶስቱ መጻሕፍት ላይ የታላቁ አብርሃም ታሪክ ተጽፏል። ዘፍጥረት ላይ ተጠቀሰው፣ ኩፋሌ ላይ አልተጠቀሰም። ኩፋሌ ላይ ያለው ደግሞ ያሻር ላይ የለምና ሶስቱ መጻሕፍት የአብርሃምን ታሪክ በምልአት አንዱ የጎደለውን አንዱ እየመላ ጽፏልና ጥቂት ስለ አብርሃም ከነዚህ ቅዱሳት መጻሕፍት ላይ የተጻፈውን በተወሰነ መልኩ ነግራቸዋለሁ። ታላቁ አብርሃም የታራ ልጅ ሲሆን በእውነት በተወለደ ጊዜ ታላቅ ራእይ ታየ ይላል። ይኸውም በዘመኑ በከለዳውያን የነበሩ ፈላስፎች ታራ ሊጠይቁት ሄደው ነበረ። እጅግ ደስ አላቸው። ታራ ወንድ ልጅ አገኘ ብለው በእውነት ከእሱ ጋር ተጋብዘው ሲወጡ ቀና ብለው ሰማይን መመርመር ጀመሩ። በዘመኑ ሰማይን የመመርመር ሰማይን የማየት ፍልስፍና ነበረና አንድ ትልቅ የአጥቢያ ኮከብ ከሰማይ ሲወጣ ምሽት ላይ ይመለከታሉ። 4 ደማማቅ ከዋክብት ማለትም 4ቱ አበይት ከዋክብት ሊቃነ ከዋክብት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ነበሩ። ያ ታላቁ ኮከብ፣ ያ የአጥቢያ ኮከብ፣ ያ የምሽቱ ኮከብ ወጥቶ 4ቱን ከዋክብት ሲውጣቸው በውስጡ ሲያስገባቸው ይመለከታሉ። ይህንንም ሄደው በጊዜው ንጉሥ ለነበረው ለናምሩድ ይነግሮታል። ምንድነው ትርጓሜው ይላቸዋል። ዛሬ ታራ ልጅ ወለደ፣ ከሱ ቤት ስንወጣ ይህን ድንቅ ነገር በሰማይ ተመለከትን። ይሄ ኮከብ፣ ይሄ ወጣው ታላቅ ኮከብ 4ቱን ከዋክብት ይዋጣቸው ይሄ ሕፃን ይሆናል፣ ምናልባት በእውነት በ4ቱ ማዕዘን ስሙ የሚጠራ ልጅ ይሆናል ብለው ነገሩት። ያን ጊዜ ተበሳጨ። ይሄማ የኔም መንግስት መቆጣጠር የሚችል ልጅ ነው፣ ስለዚህ ግደሉት ብሎ ትልቅ አዋጅ ይናገራል። ታራንም ልጅህን አምጣ ይለዋል። ታራም ናምሩድ አብርሃምን ልጁን ሊገለው እንዳሰበ በተረዳ ጊዜ የሰራተኛይቱን ልጅ ሄደው ይኸውና ልጅ ያለው እዛው አስገድሎታል። አብርሃም በእግዚአብሔር ቸርነት እንደተረፈ የያሻር መጽሐፍ ያስረዳል። ከዚህ በኋላ አብርሃምን ጥቂት ጊዜ ካቆየ በኋላ እንደገና ወደሱ ይመልሰዋል። አብርሃም ተመራማሪ ነበረ። አብርሃም ስነ ፍጥረትን ያይ ነበረ። ማነው አምላኬ ብሎ በእውነት ያስብ ነበረ። ይልቁኑ ታራ ጣዖት ነበረው። በ12 ወራት ልክ 12 ጣዖታት ቤቱ አኑሮ መቅደስ ሰርቶላቸው ያመልካቸው ነበረ። አብርሃም ግን እነዚህ ከንቱ እንጨቶች እንዳልፈጠሩት እግዚአብሔር መንፈስ ቅዱስ በእውነት ልቡና ውስጥ ገብቶ ይነግረው ነበረ። ከዕለታት ባንዳቸው ማን የፈጠረኝ ብሎ ምርምር ጀመረ። መጀመሪያ ነፋስ ፈጥሮኝ ይሆን አለ። ነፋስ እንደምታውቁት ይነፍሳል፣ በእውነት ወዲያ ወዲህ ይሄዳል። ረቂቅ ሳሩን ምን ያደርገዋል? ያንቀሳቅሰዋል። ቅጠሩን ያረግፈዋል። ባህሩን ያነዋውጸዋል። ላምልከው ብሎ አሰበ። ነገር ግን ነፋስ በምን ይገደባል? ንገሩኝ እስቲ። በግንብ ይገደባል፣ በመሬት ይገደባል። አይ ነፋስ አልፈጠረኝም አለው። ውሃንም እንደው በእውነት ቢጠጡት ጥም የሚያበርድ ነው፣ ቢታጠቡበት የሚያነጻ ነው። አይ ውሃ ይሆናል አምላክ ያለ። ያን ጊዜ መጻሕፍት አልተጻፉም፣ አስተውሉ። ያን ጊዜ ግን ውሃን ላመልክ ብሎ ባሰበ ጊዜ ውሃ ደግሞ ሰዎች ጉድጓድ ወይም ቱቦ ሰርተው ወደ ፈለጉት ይወስዱታል። አይ ውሃ አልፈጠረኝም አለ። ብቻ ምድር ያለውን ነገር ሁሉ መርምሮ ወደ ሰማይ ቀና አለ። ከፍ
ብለን ስንመለከት ምን ትታያለች? እግዚአብሔርን ስራ ይናገራሉ፣ ጠፈርም የእጁ ስራ ይሆናል ብሎ ዳዊት በመዝሙር 18 ላይ እንደተናገረ አይ ፀሐይን ማምለክ አለብኝ አለ። ፀሐይ በእውነት የረጠበውን ያደርቃል፣ የጨለመውን ያስለቅቃል፣ የተሰወረውን ምን ያደርጋል? ይገልጣል፣ የረጠበውን ያደርቃል። ፀሐይም አምላክ መሆን አለበት ብሎ ሲመረምር ፀሐይ በምን ይሸፈናል? በደመና ይሸፈናል፣ በደመና ይጋረዳል። ደግሞ ማታ ይመጣል፣ ጨረቃ ከዋክብት ይተካሉ። ስለዚህ ፀሐይ እንዳልፈጠረው ተረዳ። በኋላ ምን አለ? አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ኧረ ተነጋገረኝ ባለው ጊዜ እግዚአብሔር ለአብርሃም ተገለጠለት። ደስ ይበላቸው። አሁን ቤቱ ገብቶ የአባቱን 12 ጣዖታት በሙሉ አረገፋቸው። ይህ ከማድረጉ አስቀድሞ ግን ለእናቱ ምን አላት ይላል መጽሐፍ ያሻል። ምግብ አቅርቢ እስቲ ለጣዖታቱ ላቅርብ፣ ይበሉ ይጠጡ እንደሆነ ልመልከታቸው አለ። እሷን ምግብ ሰርታ ሰጠችው፣ በጣዖታቱ ፊት አኖረ። ምንም የማይንቀሳቀሱ ዓይን እያላቸው ማያዩ፣ ጆሮ እያላቸው ማይሰሙ፣ እጅ እያላቸው ማይጨብጡ፣ እግር እያላቸው ማይሄዱ ከንቱ ናቸውና ምንም መልስ አልሰጡትም። አያጫውቱም ይላል፣ ምንም አያጫውቱትም። ከዛ በኋላ መጥረቢያ መጣና 12 ጣዖታት ሙሉ አደቀቀ። ያን ጊዜ በእውነት ታራ በሰማ ጊዜ ተበሳጨ። ይህ ነገር ይላል በናምሩዝ ዘንድ ተሰማ፣ እነሱም ተበሳጨ። አማልክትም አብርሃም በእውነት አብርሃም መሆኑን እንደውም አላወቁም። የታራ አገልጋይ መስሏቸዋል። ስላጠፋ በእሳት ውስጥ ይወርወር ተባለ። 3 ቀን በሙሉ እሳት እንዳነደዱበትና አብርሃም ግን በእግዚአብሔር ቸርነት ከእሳት ውስጥ ሆኖ እንደተጠበቀ እነዚህ ታላላቅ መጻሕፍት ያስረዳሉ። ይህ የሆነው በአብርሃም ዕድሜ 60 ዓመት ሲመላው ነው። ወዲያ እሳት አመጣና በኦሪት በመጽሐፈ ኩፋሌ ምዕራፍ 11 ላይ እንደምታነቡት የጣዖታቱን ቤት በሙሉ አነደደው። ደስ ይበላችሁ። አብርሃም ታላቅ አብርሃም ከዘመዶች ከወገኖች ሁሉ ተለይተ ውጣ፣ እኔ ወደማሳይ ምድር ሂድ አለው። ወዲያው አብርሃም ከከለዳውያን ኦር ተነስቶ ወጣ፣ ካራን ላይ ደረሰ። አባቱ ታራ አረፈ። አብርሃም ግን በእግዚአብሔር ተጠርቷልና ወገኑን ዘመዱን ሁሉ ትቶ ወዴት ተጓዘ? ከከላውዴዎን ወይም ከከለዳውያን ወደ ካራን፣ ከካራን ወደ ከነዓን። ማን አስገባው? እግዚአብሔር አስገባው። እኔ ኤልሻዳይ ነኝ አለው። ስምህን አከብረዋለሁ፣ ታላቅ ሕዝብ አደርግሃለሁ። የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ ለአብርሃም ምን አለው? ቃል ኪዳን ገባለት። አብርሃም ደግሞ በእውነት በምን አውቃለሁ ይህንን አለው? እያሁን ነው ንብረቴን የሚወርሰኝ አለው። ውእቱ ሰየወረሰከ እሱ አይወርስም አለ ወልድከ ዘወፃ ማውቀከ ውእቱ የወረሰከ ከአብራክ የሚከፈል ልጅ ሀብትን ይወርሳል አለው። ለዚያ ምልክት ሊሆን የግዝረትን ለአባታችን ለአብርሃም ሰጠው። አብርሃምም በ99 ዓመቱ በ8ኛው ቀን ግዝረትን አከናወነ። በስንተኛው ቀን ንገሩን? በስንተኛው ቀን? አብርሃም 99 ዓመቱ ነው። ሌሎቹ ግን በ8 ቀናቸው እንዲገዘሩ ታላቅ ምልክትን ለአብርሃም ይሰጠዋል። ይሄ በጣም ትልቅ ምስጢር አለው። በኋላ ነግራቸዋለሁ። ታዲያ አባታችን አብርሃም እንግዳ መቀበል ልማዱ ነው፣ ሰው ወዳጅ ነውና በእውነት በኦሪት ዘፍጥረት ምዕራፍ 18 ላይ እንደምታነቡት በድንኳኑ ደጃፍ ተቀምጦ ሳለ ይላል እንግዳ ናፍቆ ነው። ልክ ቀትር 6 ሰዓት ሲሆን አስቡት፣ የፀሐዩን ግለት ሰው በሚተኛበት ሰዓት አብርሃም በድንኳኑ ደጃፍ ተቀምጦ እንግዳን በሚጠባበቅበት ሰዓት ማን ተገለጠለት? እግዚአብሔር ተገለጠለት። በእውነት በጣም ይገርማል። የተገለጠለት ትልቅ ምሳሌ ትልቅ ምስጢር ስላለ ነው። ቀትር ላይ ነው፣ 6 ሰዓት ላይ ነው። 6 ሰዓት ላይ ፀሐይ ምን ትሆናለች? ፀሐይ በአናታችን ትክክል ትሆናለች አይደል እንዴ? ጥላ ያጥራል። ፀሐይ በአናት ትክክል በምትሆንበት ሰዓት እውነተኛ
ሁለተኛው ፀሐይ ማን ተገለጠለት? አብ ወልድ መንፈስ ቅዱስ ተገለጡለት ማለት ነው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ምንድን ነው? ፀሐይ ነው። አሐዱ ውእቱ ፀሐየ ጽድቅ ዘላዕለ ኩሉ፣ ከሁሉ በላይ ሆነ ምንድን ነው? አንድ ፀሐይ ነው። ለፀሐይ ሶስት ነገሮች አሉት። ክበብ አለው፣ ብርሃን አለው፣ ሙቀት አለው። ፀሐይ ወጣ ስትሉ ምኑን ነው? ክበቡን ነው አይደለም? ፀሐይ ጨለመች ብትሉ ምኑን ነው? ብርሃኑን ነው። ፀሐይ ሙቅ ብትሉ ሙቀቱን ነው። ስለዚህ በክበቡ ማን ይመሰላል? አብ ይመሰላል። በብርሃኑ ማን ይመሰላል? የዓለም ብርሃን ወልድ ይመሰላል። በሙቀቱ ማን ይመሰላል? ሙቀተ ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ይመሰላልና እውነተኛው ፀሐይ አብ ወልድ መንፈስ ቅዱስ ፀሐይ በአናት ትክክል በምትሆንበት በ6 ሰዓት ዛሬ ተገለጹለት። ደስ ይበላችሁ። በመካከለኛው ምስራቅ ፀሐይ በሚወጣበት በተለይ በ6ኛው ሰዓት ላይ ሰዎች ምን ይላሉ? ይተኛሉ። የፀሐዩ ግለት ከባድ ነው። ሰዎች በሚተኙበት ፀሐይን ሸሽተው ቤታቸው በሚደበቁበት ሰዓት አብርሃም ግን ምን ሆነ? ነቅቶ በድንኳኑ ደጃፍ ተቀምጦ ነበረ። አብርሃም የንቃት ምሳሌ ነው። አብርሃም የብርቱዎች ሰዎች ምሳሌ ነው። ስለዚህ ዛሬ 6 ሰዓት ላይ ለጸሎት እንነሳለን። ስንት ሰዓት ላይ? 6 ሰዓት ከቀኑ። ለምን? ዳዊት በመዝሙር 91 ላይ ከቀትር ጋኔን የተነሳ አትፈራም ይላል። በጣም ቀትር ላይ በጣም ፀሐይ ስለሚበረታ ሰዎች ሁሉ ናላቸው ይዞራል። ድካም ድካም ይለናል፣ እንቅልፍ እንቅልፍ ይለናል። ያን ጊዜ የቀትር አጋንንት መጥተው ፍትወታት፣ ኃጣውእ፣ ክፉ ምኞትን በሰውነታችን ላይ ይዘራሉ። ብርቱ የሆነ ሰው እንደ አብርሃም ያለ የጸና ሰው ቆሞ ሲጸልይ ምን ይላቸዋል? ድል ይነሳቸዋል። ተቃርባናችሁ። ስለዚህ ሌሎች ባንቀላፉበት ቦታቸው በተደበቁበት ሰዓት የእምነት አርበኛ ጽኑ አብርሃም ግን በድንኳኑ ደጃፍ ተቀምጦ ነበረ። ይሄ ሁለተኛው ምስጢር ነው። ሶስተኛው ምስጢር ግን የቀትር ፀሐይ ይላሉ ሊቃውንት አባቶቻችን ጥላ የለውም። ምን የለው? አሁን የጠዋት ፀሐይ በጣም ረጅም ጥላ አለን አይደል? ስንቆ የምሽትም ፀሐይ አመሻሹ ላይ ሰርክ አካባቢ ላይ በምዕራብ አድማስ ስትጠልቅ ጥላችን ረጅም ይሆናል። ቀትር ላይስ የሰው ጥላ ሁሉ መጥፋት ይጀምራል ማለት ነው። አብርሃም በእውነት ብርሃን የእውቀት ምሳሌ ነው። ጽላሎት ጥላ ደግሞ የድንቁርና ምሳሌ ነው። ድንቁርናን፣ ጣዖት አምልኮን በእውነት ረግጦ ሄደ። ታላቅ ብርሃን አብርሃም ነውና ፀሐይ በአናት ትክክል በምትወጣበት ቀትር ላይ አብ ወልድ መንፈስ ቅዱስ ተገለጡለት። አመስግኑ። አራተኛውና ትልቁ ምስጢር ግን ይህ አይደለም። ይሄ ስትሰሙ በጣም ትደነቃላችሁ። ቀትር ላይ 6 ሰዓት ላይ በዛፍ ስር ማን ተገለጠለት? እግዚአብሔር ለአብርሃም ተገለጠለት። ሰዓቱ ስንት ሰዓት ነው? 6 ሰዓት ነው። በኋላ ዘመን ወልደ አብርሃም የተባለ ስግው ቃል ክርስቶስ የእግዚአብሔር ልጅ ስንት ሰዓት ይሰቀላል? ከቀኑ ስንት ሰዓት? 6 ሰዓት ነው የሚሰቀለው። በኋላ ዘመን ቀትር ላይ 6 ሰዓት ላይ በዕፀ መስቀል ተሰቅዬ ታገኘኛለህ ሲለው ስንት ሰዓት ተገለጠለት? 6 ሰዓት ላይ ተገለጠለት። ሰማያት ይነግራ ስብሐተ እግዚአብሔር። ፀሐይ የኢየሱስ ክርስቶስን ነገር ይናገራል። እሱ ምንድን ነው? እውነተኛው ፀሐይ ነው። የኢታሚረ ይስረቅ ለክሙ ፀሐየ ጽድቅ ተብሎ የተመሰከረለት ነው። እስቲ ስለ ኢየሱስ ክርስቶስ ፀሐይነት ልንገራችሁ። እሱ የተሰቀለው ስንት ሰዓት ነው? ያን ጊዜ ፀሐይ ምን ሆነ ይላል? ፀሐይ ምን ሆነ? እውነተኛው ፀሐይ በመልዕልተ መስቀል ከሰማይ ዝቅ ከምድር ከፍ ብሎ በማዕከለ ምድር ሲሰቀል ፀሐይ በአናት ትክክል ማዕከላዊ ነጥብ ላይ ነበረች። ይሄ ይገርማል። በእውነት ፀሐይን ስታስቡ፣ ቀትርን ስታስቡ መድኃኔዓለምን አስቡ። ማንን እናስብ? ፀሐይ የሦስትነት ነው። ህብስቱስ ይገሩኝ እንጂ አንድነት ምሳሌ ነበረ። ከዛ በኋላ ደግሞ እንደገና ይሮጣል። ሮጦ አገልጋዩን ጥሩ ሆነ በጣም ታናሽ ነው ነቀፋ የሌለበት ጥጃ እያዘጋጀ ያደርገዋል እና ፈጥሮ ያሰናዳ ነበር ይላል። ከዛ ለሥላሴ አቀረበላቸው። በግዕዙ ምን ይላል? ወተት ማር አቀረበላቸው። ምን አቀረበላቸው? ለጊዜው ሥላሴ ደስ ይበለው ብለው ተቀብለውታል። ግን
በሉ ሲባል ሥላሴ ምግብ ይፈልጋሉ ማለት አይደለም። እሳት ቅቤ በላ ማለት ነው። እሳት ያነዳል እንጂ ምንም ነገር አያደርግም። መላእክት ሎጥ ቤት በሉ የተባሉት፣ ሩፋኤል ጦቢት ቤት በላ የተባለው መንፈስ ነው። እግዚአብሔር መንፈስ ነው። የሰማችሁ። በኋላ ዘመን ግን ከሦስቱ አካል አንዱ አካል እግዚአብሔር ወልድ ሥጋን ተዋህዶ ከእኛ ጋር ምን ሆነ? በላ ጠጣ፣ ሥጋን ተዋህዷልና። የሰማችሁ ኦርቶዶክሳውያን። እና ሥላሴም እንደወደድክ አድርግ አሉት። አብርሃምም ይህን አደረገ። ለጊዜው አደረገ፣ ፍጻሜው ግን ወተት የወንጌል ማር የኦሪት ምሳሌ ሆና ተገልጣለችና ኦሪትን ወንጌልን የሰራ ማን ነው? እግዚአብሔር አምላክ ነው። ክብር ምስጋና ለስሙ። ሳራ ወዴት ናት አሉ ሥላሴ። አሁን ትልቁ ነገር መጣ። ሳራ ወዴት ናት አሉ። አሁን ሥላሴ ሳራ ያለችበት ጠፍቷቸው አይደለም። አይተሃሎ ከአዳም ወዴት ነህ አላሉ። እግዚአብሔር ያለበት ጠፍቶት ነው እንዴ? አይደለም። ከዚህ በኋላ ለሳራ ታላቅ ምስራት ሊነገራት ነው። የ90 ዓመት ሴት ማኅፀኗ ሊከፈት ነው። አስቀድሞ አብርሃምን ወደ አብርሃም እንደለወጠ የሳራንም ስም የለወጠ እግዚአብሔር ሳራ ወድቃለች አሉ ሥላሴ። ከድንኳኗ ውስጥ ናት አለ። ከምን ውስጥ ነው? አያችሁ ሴቶች ታስተውሉ፣ ሚስቶች በደንብ አድርጋችሁ አስተውሉ። ባል ከትልቅ ሰው ጋር እየተነጋገረ እያለ ሚስቶች ትልፍልፍ ብለው መጥተው መበጥበጥ የለባቸው። ማለት ቦታ አለው። ለሁሉም ምን አለው? ነገር ለሁሉም ምን አለው? ቦታ አለው ማለት ነው። እና ሳራ ድንኳኗ ውስጥ ናት አለ። ምን አሉ አብርሃም ሥላሴ? ከርሞ እንደ ዛሬ ወደ አንተ ቤት እንመጣለን፣ ሚስት ሳራ ልጅን ታገኛለች አሉ። ደስ ይበላችሁ። ሳራ የ90 ዓመት ሴት ሚስት ሳራ ለጊዜው እንደዚህ ነው ያለው። ፍጻሜው ግን ከርሞ ያለው ዓመተ ሥጋዌ ነው። ሥጋን ለመዋሃድ እመጣለሁ ከማ ከቅድስት ድንግል። እቺስ መካኒቱ ሳራ ናት። ድንግል ከሆነችው ለመወለድ እመጣለሁ። ወትረክብ ሳራ ወልደ፣ ሳራ ወንጌል ምእመናንን ታስገኛለች ብሎ ቃል ኪዳን ሲገባለት ነበረ። ሳራ ይህን ሰምታ ወሳቀት ይላል፣ በልቧ ሳቀች ይላል። በልቧ ምን አለች? ሳቀች። ምን ታሳቃለህ ሳራ? ሳራ ለምን ትስቃለች አሉ ሥላሴ። እሷ ደግሞ ምን አለች? እግዚአብሔር ልሂቀ ጌታ አብርሃም አለ አረጀ፣ አርጅቷል። ጌታዬ ነው የምትባላችሁ። ጌታዬ ዋለ ልሂቁ እኔም አርጅቻለሁ እንጂ ሳቁ አልሳኩም ብላ ጸጥ ብላለች። እና ይህ ተስፋ በዛሬው ዕለት ለደጉ አብርሃም ተሰጠ። ይስሐቅ ተወለደ። የ90 ዓመቷ ሴት ሳራ በሥላሴ ብስራት በእውነት ይስሐቅን አገኙ። ይስሐቅ ማለት ምን ማለት ነው? ይስሐቅ ነው፣ ይፍለክለክ ነው፣ ይደሰት ነው። ዛሬ በአብርሃምና በሳራ ቤት ደስታ የሞላበት ስሉስ ቅዱስ ደስታን የሰጡበት ዕለት ነውና በቤታችሁ፣ በኑሯችሁ፣ በስራችሁ ሥላሴ ደስ ያሰኟችሁ ነው። ደስ ያሰኟችሁ ደስታ ከሥላሴ ብቻ ነው። ስለዚህ ቤተ ክርስቲያናችን ሁልጊዜ ምስጢረ ሥላሴን ለልጆቿ ታስተምራለች። መቅደመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ። ከሁሉም አስቀድመን በአካል ሦስት፣ በአካል በስም በግብር ሦስት፣ በጌትነት ግን ስንት? አንድ የሆነውን ሦስትነትን እንሰብካለን። ይኸውም አብ ወልድ መንፈስ ቅዱስ ናቸው እንዳለ በእውነት ኦርቶዶክሳውያን በመጀመሪያ ማወቅ ያለብን ስለማን ነው? ስለ ሥላሴ። እስቲ በሉ ድገሙት። ሥላሴ ስንት ናቸው? ቶሎ ቶሎ። ሦስትም። ሦስትነታቸው በምንድን ነው? በስም ሦስት ናቸው። ማን ይባላሉ? በጣም ጎበዞች። አብ ወልድ መንፈስ ቅዱስ። አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስስ ማን ይባላል? አብ ወልድ ይባላል አይባልም። ስማቸው የማይባለስ የማይተባበር ነው። በአካል ስንት ናቸው? ፍጹም አካል ፍጹም ገጽ ፍጹም መልክ ለአብ ለወልድም ለመንፈስ ቅዱስም አለው። ዮርዳኖስ ላይ ተመልክታቸዋል። ግን እግዚአብሔር አካል ምንድን ነው? ምኑ በኩል ላይ ነው? በሁሉ ምን የሆነ ነው? ነገር በሁሉ ምን የሆነ ነው? ምሉ ስፎ ረቂቅ ነው። ሁሉን የሚወስን እንጂ የሚወስነው የሌለ ነው። በግብር ስንት ናቸው? ፍጠኑ። ሦስት ናቸው። አብ ምንድን ነው? ወላዲ አስራጺ ነው፣ አባት ነው። ማንን ወልዷል? ማንን አስርጿል? ወልድ ምንድን ነው? ተወላዲ ነው፣ ልጅ ነው። ከማን ተወልዷል?
በጣም ጎበዞች። መንፈስ ቅዱስ ምንድን ነው? ከማን ሰርጿል? ስለዚህ አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስ አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድ። ስለዚህ ሥላሴ ባህሪያቸው በአምሳላቸው የገነቡት ደግሞ ማን ነው? አንተ፣ እኔ፣ አንቺ ነን። ደስ ይበላችሁ።